መዝሙረ ዳዊት ስንጸልይ ከ1 እስከ 10 ሰኞ፣ ከ11 እስከ 20 ማክሰኞ እያልን መጸለይ እንችላለን ወይ ተብሎ ተጠይቋል። አዎ ውድ ቤተሰቦቼ ይቻላል። ይሄም ማለት ምን ማለት መሰላችሁ? ንጉሥ ይባላል። አስሯ በቁጥር ከ1 እስከ 10 ያለችዋ ንጉሥ ትባላለች። ስለዚህ እያንዳንዱ ክርስቲያን አቅሙ በቻለው መጠን መዝሙረ ዳዊትን ሊጸልይ ይገባል። ሁላችንም በጣም ብዙ ጊዜ የተሸወድነው መዝሙረ ዳዊትን በአግባቡ ስለማንጸልይ ነው። ስለዚህ እያንዳንዱ ክርስቲያን መዝሙረ ዳዊትን በደንብ አድርጎ ሊጸልይ ይገባል። እንግዲህ እዚህ ጋር እህታችን ከላይ የጠየቀችው ጥያቄ ከ1 እስከ 10 ሰኞን መጸለይ ይቻላል። በደንብ አድርጋችሁ መጸለይ ትችላላችሁ። 30ውን በአንድ ጊዜ የዕለቱን መጸለይ ባትችሉ ንጉሷን ብቻ ጸልያችሁ መውጣት ትችላላችሁ። ከዚህ በፊት እንደነገርኳችሁ እንግዲህ መዝሙረ ዳዊት ከቻላችሁ አንዷን ቁጥር አንድን በጸለያችሁ መጨረሻው ላይ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ዛሬም ዘውትርም ለዘላለሙ አሜን ብለን መዝጋታችንን ይሄን ማወቅ አለብን። እንደዚሁም ደግሞ በእያንዳንዱ ክፍል ላይ በእያንዳንዱ ቁጥር መጨረሻ ላይ ይህንን እያደረግን ልንፈጽም ይገባል። ማክሰኞም ሲመጣ ከ11 ጀምረን እስከ 20 ያለውን እንደዛ መጸለይ እንችላለን። ረቡዕ ሲመጣ እንደዛ እያደረግን ባለቀልን ቀን መዝሙረ ዳዊቱን መፈጸም እንችላለን። ምክንያቱም አቅሙ ያለው ሰው ከቻለ በአንድ ቀን ሊጨርሱ ይችላል መዝሙረ ዳዊቱን ሙሉን። ነገር ግን አባቶቻችን በዕለት ዕለት እንድንጸልዩ ደግሞ አስቀምጠውልናል። ስለዚህ በዛ መንገድ ልንጠቀመው ይገባል ማለት ነው። ስለዚህ መዝሙረ ዳዊትን በዚህ መንገድ መጸለይ ይቻላል ማለት ነው። በጣም በሚገርም ሁኔታ ውድ ቤተሰቦቼ መዝሙረ ዳዊትን በዚህ መንገድ መጸለይ ያለባችሁ ብዬ ከነገርኩት በኋላ በጣም ብዙ ሰዎች እንደተጠቀሙ በመልእክት እየላኩልኝ ነው። በኮሜንት እየጻፉልኝ ያሉ ሰዎችን አይቻለሁ እና እግዚአብሔር ትልቅ ስራ ይሰራል። በእምነት ብቻ የምናደርገው ነገር ነው። እግዚአብሔር ደግሞ እኛ ላመንበት ነገር አምነን ለምናደርገው ነገር ደግሞ እግዚአብሔር በረከቱን ደግሞ ሲያሳየን በትልቁ ነው እና ልንበረታ ልንጠነክር ይገባል። ሁላችንም በዛ መንገድ ውስጥ ልንጓዝ ይገባል። ስለዚህ በዚህ መንገድ አድርጉ። ይሄ ባይሆንላችሁ እንኳን ማለት ነው ባይሆንላችሁ እንኳን አቅማችሁ የቻለውን ጸልያችሁ መውጣት አለባችሁ። አንዷንም ቢሆን ጸልያችሁ መውጣት አለባችሁ። በቃ ይህንን ማድረግ አለበት። ክርስቲያን ለጸሎት ይህንን ጸልያለሁ አልጸልይም እያለ መቀመጥ አይጠበቅበትም። ሁላችንም ቢሆን ጸሎት ልንጸልይ ይገባል። ክርስቲያን ዘወትር ከእግዚአብሔር ጋር ሊያያዝ ይገባል። ዘወትር ከእግዚአብሔር ጋር ሊነጋገር ይገባል። ጸሎት ነው አንዱ መንገድ፣ ከእግዚአብሔር ጋር የምንነጋገርበት መንገድ አንዱ ጸሎት ስለሆነ ዘወትር ክርስቲያን ጸሎት ሊጸልይ ይገባል። ምንም አይነት ምክንያት መደርደር አያስፈልግም። ስለዚህ ሁላችንም ልናደርግ ይገባል። ይቆየን። አሜን።